ፎሬክስ ትሬዲንግን እንዴት ልጀምር ከዜሮ እንዴት ልጀምር ለሚል ሰው የሚሆን ቪዲዮ ነው። ሰላም እንዴት ናችሁ? ሙሌ ነኝ። ዛሬ ከኔ ጋር በተወሰነ መንገድ የምናየው ፎሬክስ ትሬዲንግን እንዴት ልጀምር፣ ለምን ልጀምር፣ ከምንስ ልጀምር የሚሉትን ነገሮች በተወሰነ መንገድ እናያለን። ብዙ ጊዜ ሶሻል ሚዲያ ላይ የምናያቸው ነገሮች አሉ። እነሱን ነገሮች አይተን ትሬዲንግ ላይ በገባን ሰዓት ትንሽ ጊቭ አፕ እንድናደርግ ወይም ደግሞ በጣም ብዙ ሰው የሚያቆምበትም አንዱ ምንድን ነው የሚጀምርበት ኤክስፔክቴሽን አለ። እንዲሁም ደግሞ ማርኬት ላይ ወይም አጠቃላይ ኢንዱስትሪው ላይ ሲመጣ ደግሞ የሚያጋጥመው ነገር አለ። ሶ ምንድን ነው አንድን ነገር ስንጀምር እስከ መጨረሻው እንድንሄድ የሚያደርገን የሚለው ማየት በጣም አስፈላጊ ነው። ሶ እናንተም እዚህ ኢንዱስትሪ ላይ ስትመጡ ፎሬክስ ትሬዲንግን ስትጀምሩ ማወቅና መረዳት ያለባችሁ በፎሬክስ ትሬዲንግ ግባችሁ ምንድን ነው አይደል? በጣም ከባድ ቢዝነስ ነው፣ ከባድ ስራ ነው። ስለዚህ ምን ያስፈልገዋል? ግብ ያስፈልገዋል አይደል? ህልም ያስፈልገዋል። የምትደርሱበትን ነገር በትክክል ማወቅ ያስፈልጋል። እኔ ባለኝ ዳታ ባለኝ ስታትስ አንድ ነገር ብዙ ሰው ለመጀመር ችግር የለበትም፣ ለመቀጠል ግን በጣም ከባድ ነው። በሚቀጥሉ ሰዎችና በሚያሳኩ ሰዎችና በሚያቆሙ ሰዎች መካከል ደግሞ ትልቁ ነገር ያለው ምንድን ነው ብዬ ሳስብ ግብ ነው። በቃ የምትደርሱበትን በትክክል ካስቀመጣችሁ ግዴታ መድረስ እንዳለባችሁ ስለምታምኑ በመሀል የሚያጋጥሟችሁን ነገሮች ወይም ውርቀቶች ወይም ኪሳራዎች ሊያቆማችሁ አይችሉም። ኪሳራዎቹን ወደ ትምህርት ቀይራችሁ መሄድ ትችላላችሁ። ስለዚህ ምንድን ነው ግባችሁ? ሪሊ በደንብ በትክክል የፖቴንሻሉን አይታችሁታል? እናንተ 2 ዓመት 3 ዓመት 4 ዓመት 5 ዓመት ብትቆዩ የሚሰጣችሁን ነገር ኢንዱስትሪ የሚሰጣችሁን ነገር በደንብ አይታችሁታል? የእናንተን ችግር ሊፈታ የሚችል ነገር ነው የሚለው በደንብ አንደርስታንድ እንድታደርጉ ትፈልጋለሁ። ምክንያቱም 90% የሚሆኑ ትሬደሮች ፌል ያደርጋሉ ሲባል አጠቃላይ ኢንዱስትሪ ወይም ትሬዲንግ የሚፈልገውን ነገር መሆን አይችሉም አይደል? ለዛ ነው ጊቭ አፕ የሚያደርጉት። ስለዚህ ያንን ደግሞ ዋጋ ለመክፈል ፈቃደኛ የሚሆኑ ሰዎች ግብ ያላቸው ሰዎች ናቸው። ስለዚህ እናንተ ግባችሁ ምንድን ነው? ተስፋ እንዳቆርጡ እንድትቀጥሉ የሚያደርጋችሁ እሱ ነው። ምክንያቱም በየሶሻል ሚዲያ ላይ የምታዩቸው የተለያዩ መኪናዎች፣ ላይፍ ስታይሎች ምናምን ሊያስጀምሯችሁ ይችላሉ። እመኑ ግን አያስቀጥሏችሁም። በጣም ብዙ ሰው እንደዛን ነገሮችን አይቶ ጀምሯል። ግን ስንት ዓመት ሆነ ሲባል 3 ዓመት 4 ዓመት ጀምሬው ነበር እንዲነበር አሁን ትቼዋለሁ ይላል። ለምንድን ነው ከተባለ ምን አይቶ ነው የጀመረው ስንል ከውስጡ ያለውን የራሱን ግብ ሳይሆን የሆኑ ሰዎችን የላይፍ ስታይል ሰምቲንግ ምናምን አይቶ ነው። ሶ እናንተም እንድትቀጥሉ የሚያደርጋችሁ ነገር ምንድን ነው? ከውስጣችሁ ማሳካት የምትፈልጉት ነገር አለ፣ መሆን ያለበት ነገር አለ። ሶ እሱን በትክክል ማስቀመጥ ያስፈልጋል። ይህንን ካልኳችሁ ዘንዳ መጠየቅ ያለባችሁ ወደ ራሳችሁ ኦኬ የሚከፈለውን ዋጋ ከፍዬ ስኬታማ መሆን አለብኝ። የጊዜ ጉዳይ ሳይሆን የፕሮሰስ ጉዳይ እንደሆነ በደንብ ማመን ያስፈልጋል። ስለዚህ ትሬኒንግ ላይ ውጤታማ ወይም ስኬታማ እስከምትሆኑ ምናልባት 2 ዓመት 3 ዓመት 4 ዓመት 5 ዓመትም ሊፈጅ ይችላል። በጣም የተሻለ የምትፈልጉትን ቦታ ለመድረስ ማለት ነው አይደል? ያንን ለመክፈል በጊዜ በገንዘብ አይደል፣ በኢሞሽን ጭምር አይደል፣ ያንን ማዋጥ ያስፈልጋል። በ6 ወርና በ3 ወር በአንድ ጊዜ ገንዘብ ሜክ ልታደርጉበት የምችሉበት ኢንዱስትሪ አይደለም። ለምን ከተባለ ስኪል ነው። አስቡት። እኔ በጣም ብዙ ሰው የሚሳሳተው እዚህ ይመስለኛል። አንድ ዶክተር ከመሆኑ በፊት ምን ያህል ዓመት ይማራል? ዘን ተምሮ ከጨረሰ በኋላ ስንት ብር ይከፈለዋል? አንድ ጠበቃ ለመሆን ስንት ዓመት ይማራል? ስንት ዓመት ኤክስፒሪየንስ ያስፈልገዋል? አንድ አካውንታንት በተመሳሳይ ሌሎችን ማንኛውንም ፕሮፌሽን ብንወስድ ስንት ዓመት ይፈልጋል? ኦኬ ቢዝነስ ላይ እንምጣ። አንድ ሬስቶራንት ከፍታችሁ ያ ሬስቶራንት ዋናውን መልሶ ወደ ፕሮፊት ለመሄድ ምን ያህል ጊዜ ይፈጅበታል? ምን አይነት ከስተመር? በጣም ብዙ። ሁሉንም ቢዝነሶች፣ ሁሉንም ስራዎች፣ ሁሉንም ፕሮፌሽኖች ብንመለከት ስቴብል ለማድረግ አመታቶችን ይፈልጋሉ። ቢልድ መደረግ መቻል አለባቸው አይደለ? ወደኛ ወይም ደግሞ ወደ ፎሬክስ ትሬዲንግም ስንመጣ ቁማር የሚሆነው አንድ ሰው ያለ ስኪል የሚሰራው ከሆነ አንድ ሰው ያን ያህል ቢልድ ያደረገው ኤጅ ከሌለውና ዝም ብሎ በገስ የሚሰራ ከሆነ ማለት ቴክኒካል ብቻ ማወቁ ሳይሆን ሳይኮሎጂካሊ ማስተር ማድረግ ያለበት ነገር አለ። በጣም ብዙ ነገሮች ይኖራሉ ትሬዲንግ ላይ በደንብ ስገቡ የምታገኙት ነገር። እሱን ማስተር ባደረጋችሁ ቁጥር ፕሮፌሽናሊ ራሳችሁን ታገኙታላችሁ። አንድ ሰው ደግሞ ፕሮፌሽናል በሆነ ቁጥር ያ ፕሮፌሽን የሚከፍለውን ነገር ማግኘት ይጀምራል። አብዛኛው ሰው ግን ራሱ ፕሮፌሽናል ሳይሆን ምንድነው የሚፈልገው? መጀመሪያ ገንዘብ ላይ ፎከስ ስለሚያደርግ ነው። እናንተም ስትጀምሩት ይሄንን ቢዝነስ ወይም አጠቃላይ ፎሬክስን ስትጀምሩ ማየትና መጀመር ያለባችሁ ነገር ምንድነው? ገንዘብ ኦሪየንትድ ሆናችሁ ሳይሆን ፕሮሰሱንና
ስኪሉን ቢልድ ለማድረግ መጀመሪያ ስሩ። ስኪሉን ቢልድ ካደረጋችሁ፣ እውቀቱን ካስቀደማችሁ በእርግጠኝነት ይሄ ዛሬ ላይ በጣም ድሪም የምታደርጓቸው ነገሮች በሙሉ የእናንተ መሆናቸው አይቀርም። መሆን የምትፈልጉትን ሰውን ትሆናላችሁ። ማሳካት የምትፈልጉትን ነገር ማሳካት ትችላላችሁ። ስለዚህ ራሳችሁ መጀመሪያ መጠየቅ ያለባችሁ ነገር ምንድነው? ይሄንን ነው እንጂ የሆነ ሰው ስላሳካ ዛሬ እናንተ ላይሆን ይችላል። ባይዘው ሁላችንም የሆነ ቦታ ላይ አይደል አሳክተን የመጣነው ነገር አለ። ስለዚህ እዚህ ጋር ማናሳካው ምንም አይነት ነገር የለም። የጊዜ ጉዳይና ያ ነገር የሚፈልገውን ነገር ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ ቅድም መጀመሪያ ላይ ብየዋል፣ ትሬኒንግ በጣም ከባድ ቢዝነስ ነው። የራሱ ቻሌንጅ አለው። ገንዘብ ይጠይቃል፣ ጊዜ ይጠይቃል አይደል? ኢሞሽናል በጣም ብዙ ነገሮችን ይጠይቃል። ስለዚህ ያንን ነገር እያስተካከልን ቢል እያደረግን የምንሄድበት በአጭር ጊዜ የምንፈልገውን ቦታ የምንደርስበት ሳይሆን በእርግጠኝነት መሄድ የምንችልበትን ነገር ቢል እያደረግ መሄድ የምንችል ሰው መሆን መቻል አለብን። ይህን ቪዲዮ ስሰራላችሁ በዋናነት ምን ማኔጅ እንድታደርጉ ነው? ኤክስፔክቴሽናችሁን ማኔጅ እንድታደርጉት ነው። ባይዞ ኤክስፔክቴሽን በጣም ይጎዳል። እንዴት እንደሚጎዳ ልንገራችሁ። አንድ ነገር የጠበቃችሁት ነገር ሳይሆን ሲቀር በጣም ትጎዳላችሁ አይደል? እዚህ ጋር ምንድነው በጣም የተጋነነ ነገር በአጭር ጊዜ ጠብቃችሁ ያ ነገር ምናልባት እንኳን ገንዘብ ልታገኙ በሉዝ ቅጥቅጥ ተደርጋችሁ አካውንት ብሎ ስታረጉ ምናምን ወደ ጊቭ አፕ እንድታረጉ ተስፋ እንድቆርጡ የሚያደርጋችሁ ነገር ምንድነው? ኤክስፔክቴሽናችሁ በ6 ወር በ1 ዓመት ውስጥ የሆነ ትልቅ ገንዘብ ሜክ ለማድረግ አይደል? በጣም እኔም ራሱ ሲጀምር ያወጣሁትን ግቤን ሳየው በቃ ያስቀኛል። በ6 ወር በ3 ወር ምን ብዬ እንድጻፍ ሳስብ ማለት ነው። እንደዚህ የሚባል ህግ የለም። ስኬት የራሱ የሆነ እንትን ይፈልጋል፣ ጊዜ ይፈልጋል። እናንተ ለዛ ነገር ቢልድ ሆናችሁ ያን ነገር ማምጣት ሲችሉ ባይ ዲፎልት መምጣት ይችላል። ስለዚህ የሚቀርመው ገንዘቡ ሳይሆን ምን ነው ማለት ነው? ስኪሉ ቢልድ የምታደርጉት ነገር፣ ማንነት የሚባለው ነገር፣ ካራክተር የሚባለው ነገር ያስፈልጋልና ሰው እሱን ነገር ማድረግ ከቻላችሁ በምትፈልጉት ሰዓት ላይ የምትፈልጉትን ነገር ማምጣት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። መልካም ጊዜ ይሁንላችሁ። ቴንክ ዩ